የቻናሌ ቤተሰቦች እኔ እናንተ ደልቃቃ ከች ብያለሁ። ዛሬ እንዴት አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሁለት ነገሮች ላስመርጣችሁ ነው። ደሃ ወንድ ይሻላችኋል ወይስ ሀብታም ወንድ? ማንኛውም ብትጠብሱ ወይስ ማንኛውም ብታገቡ ወይስ ማንኛው ፍቅረኛችሁ ወይም የፍቅር ጓደኛችሁ እንዲሆን ትፈቅዳላችሁ እያልኩኝ ወደ ዛሬው ቪዲዮ ጎራ እላለሁ ማለት ነው። እና ጠፍቻለሁ፣ በነገራችን ላይ አልተመቸኝም፣ ቪዲዮም እየታየ አይደለም። ያው እንግዲህ አንዳንድ ጊዜ ራሳችሁን ሁልጊዜም ፎከስ ታደርጉ ነው ዩቲዩብ ላይ የሚታየው። እኔ ግን እየጠፋው ነው። ብቻ ይሁን ዞሮ እንደዚህ እንጆይ እናደርግበታለን እና በቃ አእምሯችንን ፈታ እናደርግበታለን። አንዳንድ ነገሮች እናስተምርበታለን። አንዳንድ ነገሮች ደግሞ ለእናንተ የሚጠቅሙ ከጓደኛ ከራስ ታሪክ ቪዲዮን እንትን ካልን ያንን ስታዩ አንዳንድ ልጆች ትማሩበታላችሁ ማለት ነው። እና ዛሬም አንድ ጓደኛዬ እውነት በጣም ያሳዝናል የሷ ነገር። እና ቡና ልጠጣ ነው። በነገራችን ላይ የመዳም ቅመም ነኝ እንደናንተ የመዳም ቅመሞች። ሰላማችሁ ይብዛ። ሁሉም በዓለም ላይ ያለ ሰው ሁሉ ሰላሙ ይብዛ። የሰው ልጅ ሰላምና ጤና ሲሆን ነው ደስ የሚለውና ሰላማችሁ ይብዛ እያልኩኝ ዛሬ አንድ ጓደኛዬ አብሮ አደጌ ናት። እውነት ለመናገር እኛ የክፍለ ሀገር ልጆች ነን። የክፍለ ሀገር ልጅ ናት እና ባጭሩ አንዳንድ ጊዜ ቤተሰብም ሆነ ተመልካችም ሆነ በተለይ በክፍለ ሀገሩም ሆነ በማንኛውም ዓለም የገሌ ልጅ ሀብታም ጠበሰች ሲባል በጣም ደስ ይላል። ከቤተሰብ እስከ ጓደኛ የሆነ ስሜት አለው። በጣም በቃ ደስ ይለዋል። የገሌ ልጅማ ሀብታም ጠበሰች፣ የገሌ ልጅ ድሃ ከሆነ ደግሞ ቆማ እንዳልቀር ብላ ነው እንጂ ቆሜ እንዳልቀር ብላ ነው እንጂ ባል አይደለም የሷ ይባላል። ነገር ግን እህቶች በመጀመሪያ እግዚአብሔርን የምታመሰግኑት እግዚአብሔርንም የምትለምኑት ጌታ ሆይ ለእኔ የተባለውን የህይወት አጋሬን ፈሪሃ እግዚአብሔር ያለው መጀመሪያ፣ ሁለተኛው ቤተሰቦችን የሚያከብር ከእናንተ ይልቅ ቤተሰቦቻችሁን ሲያከብር በጣም ደስ ይላችኋል። እውነት ለመናገር እኔን ሳያከብረኝ ቤተሰቦችን ቢያከብርልኝ እግዚአብሔርን እምላችሁ ደስ ነው የሚለኝ። ግን ቤተሰቦችን እያንጓጠጠ ቤተሰቦችን ዝቅ እያደረገ ለቤተሰቦችን ክብር ሳይኖረው እውነት ለመናገር እኔ ለምን ከድሃው ባል ጋር ወይም ደግሞ ከሰው ክብር ለሰው ልጅ ክብር ካለው ወንድ ጋር ለምን ይችን ታክል ጥሬ ቆርጠም ያላደርግ እና ሳላበዛባችሁ ሀተታ ያችን ልጅ እሷ የክፍለ ሀገር ልጅ ናት፣ የገጠር ልጅ ናት። እንደኛ ተነስታ ዘመድ ጋር ሄዳ ከተማ እዛ እንደሄደች ነው እንግዲህ አይቷት ቆንጅዬ ነገር ናት፣ ጠበሳት። ከዛ የሀብታም ጠበሰች ገሌ የተባለ ቡና አፍልቻለሁ። በነገራችን ላይ እንጠጣለን ከእናንተ ጋር እና ሀብታም ጠበሰች ተባለ። ደስ አለው ቤተሰብን። ተዳረች፣ አገባች፣ ሄደች እና ድንገት ወንድሟ ታመመ ማለት ነው። ወንድሟ ሲታመም አዲስ አበባ ወጣና ቀጠሮ ያዘ። እየተመላለሰ አንድ ወር ተኛ እነሱ ቤት 15 ቀን ብቻ ጊዜ ያው ይወጣል። እንግዲህ እህት እያለች ሌላ ጋር አይኖርም ማለት ሌላ ጋር ይታደራል። ከዛ እህት ቤት እያለ ከዛ መሰረቻቸት መጣ ይመስለኛል። እሷ ደግሞ ቶሎ አረገዘች። እንግዲህ ሀብታም ነው ተብሏል። ቤተሰቦቿ አሜሪካ ናቸው። እሱ ብቻ ነው ያለው እዛ ማሚ የተባለ ብዙ ነገር ሲወራ ነበር። ግን ያው ወሬና ተግባር ይለያያል በነገራችን ላይ። ብቻ የሆነው ሆኖ እሷ አረገዘች፣ ነፍሰ ጡር ሆነች። ብዙም ሳይመቻት እንደዚህ በቃ ንዝንዝ ምናምን ቤተሰብ ያለማክበር ምናምን ነገር ተፈጠረ። እሷም ያው ወለደች፣ እግዚአብሔር ይመስገን። ወንድሟ እየመጣ እየሄደ በቃ ሁልጊዜ ወንድምሽ ምናምን ሲላት እሷ አትናገርም ለቤተሰብ። ገባችሁ? ምክንያቱም እንግዲህ ያው ታውቃላችሁ አንዳንድ ሰው በሆዱ ሁሉ ነገር የሚይዘው ዝምታን ያበዛል። እኔ ግን አያስችለኝም፣ ከተናገርኩ ይወጣልኛል። እና ወንድሟን
ደብቃ አይ ምንም አይደል ምናምን እያለች አንድ ቀን ምግብ አቀርቤዋለች ማታ። ጭራሽ ወንድሟ ተኝቶ ለዛ ለቀጠሮ መጥቶ እንጀራውን ትሪውን አንስቶ ግድግዳው ላይ ያጋጨዋል። ተመልከቱ እንግዲህ። ከዛ ብድግ ይልና እሱ በመነጋታው እንሄዳለን ብሎ ይሄዳል። ከዛ ለምን እንደዛ አደረገ ስትለው የራስሽ ጉዳይ። ከዛ በዛኛው ቀጠሮ ደግሞ ወንድሟ ሌላ ዘመድ ጋር በፊት ታጨችበት እሷን አየት ቤት ሄዶ እነሱ ቤት ከርሞ ይሄዳል። ከዛ እሱም ብዙ ጭቅጭቅና ንዝንዝ ሲበዛባት ልጇን ይዛ እናቷ ጋር ትሄዳለች። እናት ከሳሽ ተቆርሽ አለሽ የለሽም አትልም። ሰብሳቢዋ እናት ሁሌም ሻምቴ ኑሮልን እናቶቻችን ብድግ ታደርግና ልጇን ይዛ ስትሄድ እንግዲህ እንደ ማንኛውም ወንድ ምን ሆነሽ ብሎ ይመጣል እየተባለ በጉጉት ሲጠብቅ እንኳን ሊመጣ ጥላታችሁ ቅልጥ ይበልና ቅልጥ አለ። ከዛ በኋላ ልጅም ስትጠብቀው አይመጣም። ከዛ ትሄድና እቃዬን ስጠኝ ስትለው ይሰጣታል። እነኛ ዘመድ ደግሞ የእሷን ያያት ቤተሰብ እዛ ሄዳ አይደል ያያት ዘመዶቿ ጋር እነሱ ደግሞ የሆነ ሌላ ወሬ ጭምጭምታ ሌላ ሴት እንደጠበሰ ምናምን ይሰማሉ። ከዛ እሷ ስትሄድ እዛ እቃዬን ስጠኝ ብትል ምን ሆነሽ ነው ይለኛል ብላ ተናካቴው ጭራሽ እቃሽን ብቻ ሳይሆን ወረቀትም እንድትቀይ ይፈልጋሉ ሲላት ልጅቷ እንግዲህ አንዳንድ ጊዜ እኛ አይተን የማናውቀውን ጥሩ ደረጃ ስንደርስ ወይም የሆነ በቃ ያለ አይደለ ከዛ ለቅልቀን ካደግንበት ቤት ወደ ሰራሚክ ካለበት ቤት ስንሄድ ኪችን እንትን በእንጨት አብስለን ወጥም ሆነ በከሰል አብስለን ከምናውቀው ቤት በጋዝ ስናበስል መደብ ላይ ተቀምጠን የኖርን ልጆች ሶፋ ላይ ስንቀመጥ ለትንሽ ቀንም ቢሆን በኋላ ወደ ኋላ ተመልሰን እዛ ቦታ ላይ ካረፈን ይጨንቀናል ይመስለኛል። ከዛ ጭራሽ ነው